የሆነች እንጀራ አለች ቤት እኔ ጋ እንደዚህ አይነት ክፉ ሰው መኖር የለበትም ብዬ ማለት ነው። መርዝ ጨምሬበት ልሰጣት ስመለስ ወጣች። ወይኔ ጉዴ! ምን አረገች? አክስቴ እኮ ናት። ምን አረገች? አዎ አንተን አትሞትም እንግዲህ አክስትሽ ከሆነች አትሞትም። ብትበላም ካበላሃት በኋላ ለምንድን ነው የማትሞተው? በቃ አጨቅጭቅኝ። ለምንድን ነው የጠራሽኝ? አሁን እንግዲህ እስቲ ና ጃሪ ውሃ አምጣልኝ ብዬ እኮ ነው። የምጠጣ ነው ወይስ ለልብስ? ጃሪ የሚጠጣ ነው። አንተ ጠጣለ እንዴ? ጃር ነው እንዴ የምጠጡና እንዴ? ምንድን ነው ዛሬ አነጋገርን ላቀየርከው? እንትን ነው የሆነ በሶስት ሰው ቁብ ገባ። እሺ ከዛ ለ7 ወር ነው የምወጣሉ እና ለዛ ነው። አዎ ደስ ብሎ ነው። በጣም ደስ ብሎኝ እውነት እኔ በቃ ኑሮ ራሱ እንዳይገብደን ብዬ ህይወቴን ነው እንትን ያልኩት እና 7 ወር ነው አሉ። አይወጣም 7 ወር ውስጥ ነው በቃ። ኧረ የሚወጣው? አዎ አምጣልኝ። እሺ ሮጥ ብለህ ጃሩን በቃ መጣሁ። እሺ አመጣሁልሽ። አመጣክ? አመሰግናለሁ። እዚሁ አድርግልኝ። አስገባህ? ካመጣህ ትንሽ ወደ እዚህ ጋር በቃ በጣም ነው የማመሰግነው። 7,000 ብር ነው ተከራክሬ ነው ያመጣሁልሽ። በ7,000 ምንድን ነው አንተ 7,000 የምታመጣው? አንድ እንደዚህ አለኝ። ከፈልኩ በቃ እንግዲህ ሄደሽ አትጠይቂው። 7,000 ብር ምን በሮቶ ነው እንደ ያመጣኸው? ያመዋል እንዴ? 7,000 ነው ያሉ። ሲጀመር ከፍያለሁ። ከዚህ አምጥተህ ለአንተ ነው የምሰጠው 7,000። ኧረ በ7,000 ነው የገዛው። ከፍዬ ነው ያመጣው። እኔ ከፍዬ እኮ ነው የመጣሁት። ማን ክፈል አለ? እና 7,000 ተከራክሬ እሷ